የኔ ውድ ቤተሰቦቼ እኔው ሰሞኑን እንደዚህ የገበሬውም ቤቶቹም አይቶም ምንም ጤፎቹም ላሳያችሁት ብዬ ያልኩበት ቦታ የለም። በየገረማ አያችሁ። ያው ለምሳሌ እዚህ ጋር ጤፍ አለ። ያው ለዚህ ፓወር ያስፈልጋል። እንዲህ ማለት ለዚህ ያስፈልጋል። 10 ብር ነው። 10 ቆይ እኔ ላስገባው። 10 ብር ተው፣ እኔ ላስገባው። እኔ ላስገባው ነው። ቆይ ኧረ ሳትኩ እኮ ቪዲዮ ነበር። ኧረ ና ለኔ ምታው ለኔ እበላለሁ። 10 ብር ይሁን ይቆም ወይ? ቆይ አስገባለሽ። እኔ ካላስገባው ነው ያቡ ቀልዲ ምትይው ብር መድብ ያለው። እሺ ስንት ብር ነው? 10 ብር እንዴ እንስታለሁ። ታዲያ እኔ አልተበላም። እባክህ እኔ ማች ገባው። አያችሁት? እዚህ ጤፍ ነበር። ስለዚህ ይሄ ደግሞ ኮንዶሚኒየም ማያ 65 ምናምን በዚህ ነው። እዛ ጋር የምታዩት እዛ ጋር እዛች ጋር አንድ ፎቅ ያለችው የለም የኮዬ ፈጬ አደባባይ እዛ ጋር ነው። አደባባይ እዛ ነው። ማያ የገበሬ ቤት ይሄ የገበሬ ቤት ነው። ድሮ እዚህ ጋር ነው። ይሄው ጤፉም አያውና ጤፍ እዚህ አጥሮበት ጤፍ አያችሁ። ይሄው እዛ ውስጥ ደግሞ ቤት አለ። ደስ ሲል ግን አሁን ሁሉ ይሄ ብቻ መሰላችሁት እንዴ? ሙሉ እንደዚህ በዚህ እስከ 11 በዚህ ደግሞ 16 እዛ ከዛ ነጫቸው የለም። ያው እዛ ጋር 16 ምናምን ነው። አያ አንድ እንትን እዛ 16 ይሄ ደግሞ እዛ ወደዚህ ወረዳ ምናምን እንደዛ ነው። ያችሁት ጋም ደግሞ ማለት ነው ቤተሰቦቼ ያ እንደዚህ ቁጭ ያለችው እንትን የለም መሬት እስከዛ ድረስ ነበር እኮ አሁን ለጥ ሆነ መሬት እንደዛ ድረስ እስከዛ ድረስ ነበር። ያ አሁን ከስር ቦሪውም ቆፍሮት እንትን ፖል ያለበት ቦታ ነው። አያ ፖሉ በቃ እንደዚህ ተንጠልጥሎ ቀረ። አያ ይሄ መንገድ ደግሞ ቀጥታ ወደ ቱሉ ዲምቱ ቀጥ ያለ መንገድ ወደዛ ይሰራል ማለት ነው ለወደፊት። የኮንዶሚኒየም አንድ እዛ ጋር ነው፣ አንዱ ደግሞ እዚህ ጋር ነው። አያ ይሄ አያችሁት? ከዚህ እስከዛ ድረስ ይሄ መሀል ክፍት ቦታው ለመንገድ የቀረው ማለት ነው። አያ ይሄም ደግሞ ይነሳል ወደፊት እንደዚህ እንትን ሆነች ቦታ ፖል ያለበት ቦታ ፖሉም ይነሳል። መብራትም ወደ ሌላ ቦታ ይቀየራል። እንደዚህ አይነት ቦታ ደግሞ ለኳስ ምናምን ለስፖርት ነገር ይሰራል፣ ይከራያል ማለት ነው። እዚህ ጋር የግንብ የተሰራበት ቦታ እዛ ጋች ጋር እየሰሩበት ነው። ያ ግንቡን ታያችኋል። ይሄ እዚህ ቤት ላይ ነው ትዕዛዝ ያለነው። እዚህ ጋር 65 ብሎክ ነው ደርሰናል። እዚህ ጋር እንደዚህ እያሳያችሁት ሌላ ጊዜ የፈለጋችሁበት አዲስ አበባ ሙሉን አሳያችኋለሁ። እንግዲህ እስካሁን ቆይ ሰብስክራይብ አድርጋል እንዴ? አርገዋ ምን ነው እንዴ? ላይክም አርጓልሽ። አረሳማ ጎበስ አረሳው። ላይክም አርጎሽ አስተያየት እኮ መች ተሰጣ? ኮመንት መች ተሰጣሽ? ኮመንት አርግ። እሺ በቃ አሁን ከኔ ጋር እዚህ ጋር ደርሻለሁ። እዚህ ላይ ነው በቃ ሰጥቼ ተመለስኩት እና ይሄ እኮ በቃ ኮንዶሚኒየም እንዲህ እኮ ነው የሚሰራው። አሁን ለሊፍት አልገባም እንጂ ሊፍቱን አያ ቀጥ ብሎ እንደዚህ ወደ ላይ አንተ እስከ 7ኛ ድረስ ደግሞ ሁለት አይነት ሊፍት ነው እዚህ ጋር ማለት ስልኩ እዚህ ውስጥ ከወደቀች ቴሌው ጋር ነው የሚሄደው። አሁን አንድ ቤት ምን የግለሰብ ነው። እዚህ ግን ኮዬ ሙሉ ያለ ኮንዶሚኒየም እንደዚህ እነዚህ አይነት ቤት ለመንግስት ካልሆነ ይፈርሳል። ያ ክፍለ ከተማው እንትን አለ ምንድነው ፖሊስ ጣቢያ ነው።
አለ። ወረዳ ደግሞ ላይ ነው። ወረዳው ላይ ግን ወረዳ የሚባለው በፊት ወረዳ ስለነበረ ነው እንጂ አሁን ክፍለ ከተማ ነው። ግን የምትጠራው በፊቱ ስም ነው። ወረዳ ተብሎ እኮ ነው የምትጠራው። እዚህ ኮዬ ወረዳ ነው የሚሉት። ታስኩም ባጃጅን ብትል አያችሁ። ግን ጤፉ እናት ደስ አይልም ጤፉ። አይ ገበሬው በጣም ነው ደስ የሚለው። አያ እዛ ጋር ማለት እንደዚህ እዚህ ጋር ነው። አያ ኮበሳያች ደስ አይልም።